ሰላም ውድ የዩቲዩብ ቻናል ቤተሰቦች እንደምን አረፈዳችሁ። ዳሎል ስፖርት ኢትዮጵያ የዩቲዩብ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ የተባበሩን ዕለታዊ የትኩስ መረጃዎችን እንድናደርስላችሁ ተመልሰናል። ማንቸስተር ዩናይትድ ከሊድስ እኩል በቀን 9 ሰዓት ተኩል ላይ የሚፋለሙ ይሆናል። ማንቸስተር ዩናይትድ አሁን እያሳየው አቋም ብዙ አስደሳች ባይሆንም ግን ያው የምናየው የምንመለከተው ይሆናል። በዩናይትድ በኩል የአቋም መውረድ ይታያል። አንድ ጨዋታ ሲያሸንፍ ቀጣዩን ጨዋታ ደግሞ የመሸነፍ ሁኔታ ነው ያለበት። ሊድስ ዩናይትድ ከማንቸስተር ዩናይትድ በኤላንድ ሮድ ጨዋታቸውን ያደርጋሉ። ቅድመ ጨዋታ ዳሰሳ ስንመለከት ታላቁ የእንግሊዝ ፕሪሚየር ሊግ የውድድር ዘመን ሁለተኛ አካፋይ ላይ የደረሰ ሲሆን ዛሬ ደግሞ ገና ነው ክለብ በሮዘርስ ደርቢ ታሪካዊ ባላንጣውን ሊድስ ዩናይትድን ይገጥማል ማለት ነው። ሰሞኑን ከብዙ ሁኔታዎች ጋር ተዳምሮ ካለው ውጤት ጋር መራራቅ እንዲሁ ይህ ተጋማች የሆነው የትኛውም ጨዋታ ያሸንፍ፣ የትኛው ይሸነፍ፣ የትኛው ጨዋታ ጥሩ ይጫወት፣ በየትኛው ደግሞ የወረደ እንቅስቃሴ ያደርግ የሚለውን ለመገመት አስቸጋሪ የሆነው ቡድናችን ያለው መጠነኛ ቀውስ ለማስተካከል ጨዋታውን ድል ማድረግ ይጠበቅበታል ሲሉ አትተዋል ማለት ነው። በመጀመሪያው አጋማሽ ፕሪሚየር ሊግ ከ19ኙ ጨዋታዎች 30 ነጥብ ላይ የሰበሰበው ክለቡ ብዙ ነጥብ በመሰብሰብ ያለበትን የሊግ አጋማሽ ዛሬ ሊድስን በመቅጠም አህዱ ይላል ማለት ነው። ብዙ ሊጣላቸው የማይገቡ ነጥቦች ያሰለፉት ዩናይትድ አሁንም ቢሆኑ የአውሮፓ ሻምፒዮንስ ሊግ ቦታን ከሚያስገኙ ስፍራ ብዙም ያራቀ ሲሆን ማሸነፍ ሌሎች ቡድኖች ላይ የተንጠላጠለ ቢሆን አራተኛ ቦታ ላይ ያስቀምጠዋል ተብሏል ማለት ነው። እንግዲህ ማንቸስተር ዩናይትድ አንድ ጨዋታ ሲያሸንፍ አንዱን ጨዋታ ደግሞ እየተሸነፈ ወይ ደግሞ አቻ እየወጣ ብዙ አስቆጪ ነገሮችን እያስመለከተን ይገኛል። የአሰልጣኝ አስተያየት ስንመለከት የሊድሱ አሰልጣኝ ዳንኤል ፍራንክ ምን አሉ? ጨዋታው ሌላ ከትልቅ ቡድን ጋር የምናደርገው ጨዋታ ይሆናል። በተለይ ደግሞ በክለባቹ መካከል ካለው ባላንጣነት አንፃር ማንቸስተር ዩናይትድን መቅጠም የተለየ ስሜት አለው ሲል አትተዋል። አሁንም ከወራጅ ቀጠናው በ7 ነጥብ መራቃችን ጥሩ ምልክት ነው ብዬ አስባለሁ። በተከታታይ ጨዋታቸውን ይህንን ማስቀጠል ይኖርብናል። ለጨዋታው ለማገገም ያገኘውን ጊዜ በጣም አነስተኛ ነበር። አሁንም ግን የደጋፊዎችን ደስታ ሙሉ ለማድረግ ዝግጁ እንሆናለን ሲሉ የሊድስ ዩናይትድ አሰልጣኙ ግልጽ አድርጎ ተናግሯል ማለት ነው። የማንቸስተር ዩናይትድ አለቃ ሩበን አሞሪም ጨዋታቸውን በዚህ መልኩ አስረድተዋል። የሮዘርስ ደርቢ ባላንጣን ለመረዳት እንዳልተሆነ ይሄ የመጀመሪያ ጨዋታዬ ነው። በስቴዲየሙ ከፍ ያለ ድባብ እጠብቃለሁ። ሆኖም ግን በየትኛውም ሁኔታ ጥሩ መጫወት ይኖርብናል ብለዋል። ለማንቸስተር ዩናይትድ ስትጫወት ለማንኛውም ነገር ዝግጁ መሆን አለብህ። እኛም ሊድስም የዓለማችን ምርጡ ሊግ አለን ብለን ማውራት እንችላለን። ግን ሁሉም ሳምንት ስትመለከት ብዙ መቆጣጠር የማይሉ አያሌ ውጤቶችን ታስተውሏል። በሳምንቱ መጨረሻ ምን እንደሚሆን ማወቅ አይቻልም። ስለዚህ ከባድ ጨዋታ ይሆናል። ሁሉም የፕሪሚየር ሊግ ጨዋታዎች አሁን ከባድ ናቸው። ከጨዋታው ብዙ ጥሩ ነገሮችን ይዘን መውጣት ይኖርብናል ብለው የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ተናግረዋል ማለት ነው። የቡድን ዜና ማንቸስተር ዩናይትድ ስንመለከት በጉዳትና በአፍሪካ ዋንጫ ውድድር ምክንያት የሳሳው ቡድኑ ዝርዝራቸው በዚህ ሳምንት አዲስ ወደ ቡድኑ የሚመለስ ተጫዋች የለውም። አምበሉ ብሩኖ ፈርናንዴዝ፣ ኮቢ ማይኖ እና ሜሰን ማውንት ከመሃል ሜዳ ዛሬ ከጨዋታ ውጭ የሆኑ ተጫዋቾች ናቸው። ጥሩ የማገገም ሂደት ላይ ነው የተባለው ሃሪ ማጉዌር እና የጀርባ ጉዳት የገጠመው ማቴስ ዴሊ ዛሬም አይሰለፉም። ብሔራዊ ግልጋሎቶች እየሰጡ የሚገኙ የክለባችን አፍሪካ ተጫዋቾች ጨዋታው እንደማያልፋቸው የተረጋገጠ ነው ማለት ነው። በማንቸስተር ዩናይትድ በኩል ጨዋታው የሚያልፋቸው ተጫዋቾች ብሩኖ ፈርናንዴዝ በጉዳት፣ ማቴስ ዴሊ በጉዳት፣ ሜሰን ማውንት በጉዳት፣ ኮቢ ማይኖ በጉዳት፣ ሃሪ ማጉዌር በጉዳት፣ ብራያን ምቤሞ ብሔራዊ ግዳጅ፣ አማድ ዲያሎ ብሔራዊ ግዳጅ እና ኑሰር ማዘር ብሔራዊ ግዳጅ በመሆኑ ጨዋታው የሚያመልጣቸው ይሆናል ማለት ነው። ትኩስና አዳዲስ መረጃውን ለማግኘት አሁን ዳሎል ስፖርት ቻናልን ሰብስክራይብ፣ ሼር በማድረግ ይተባበሩን። እናመሰግናለን።